የጌታችን ኢየሱስ ክርስቶስ ሰላም ለሁላችሁም ይሁን። እንዴት ሰነበታችሁ? ባለፈው ሳምንት የነበራችሁ እንደምታስታውሱት የአንደኛ ጴጥሮስ መልእክትን ነው የጀመርነው። አንደኛ ጴጥሮስ እንደምታውቁት በተለያየ ቦታ ለተበተኑ ሰዎች የተጻፈ መልእክት እንደሆነ ላስት ዊክ አይተናል። ገና መጀመሪያዎቹን ሁለት ቁጥሮች ስናይ ሐዋርያው ጴጥሮስ የሚጽፍላቸው ሰዎች እንዴት የተበታተነ ቦታ እንደሚኖሩ ይናገራል። እንደምታስታውሱት የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በብታንያ ለተበተኑ መጻተኞች ኦልሞስት ምድር ላይ በሙሉ በአውሮፓ በእስያ እና በመካከለኛው ምስራቅ ላሉ ሰዎች በሙሉ የተጻፈ ነውና እንደምታስታውሱት ላስት ዊክ አንዱ ያየነው ነገር እነዚህ ሰዎች ተበትነዋል። ለጌታ ሲሉ ቤታቸውን ትተዋል፣ ንብረታቸውን ትተዋል፣ ቤተሰቦቻቸውን ትተዋል። ግን ደግሞ መጽሐፍ እንደሚናገር ደስተኞች ናቸው እና ደስ ይላቸዋል ብሎ ይነግራቸዋል። እንደማንም ሰው ምድር ላይ የሚኖሩበት ኑሮ የሚያልፉበት መከራ ያሳዝናቸዋል። ማለት ያንን የውሸት እኔ ምንም አልሆንኩም እያሉ አይደለም እንደዛ የሚሆኑት፣ እንደሚያዝኑ ይናገራል። አሁን ቢያስፈልግ አንዳንድ ፈተና አዝናችኋል ይላቸዋል። ግን ደግሞ መጨረሻችሁ እሱኛው አይደለም እና ምንም ብታዝኑ ደግሞ ጌታን እያሰባችሁ ደስ ይላችኋል እና እሱንም ምንም ባታዩት እንኳን ምን ታረጉታላችሁ? ትወዱታላችሁ። አላያችሁትም? አንዳንዶቻችሁ ተመስክሮላችሁ ነው የመጣችሁት እና ከሱ የተነሳ መከራ ገጥሟችኋል። ግን ደግሞ ያ መከራችሁ እንዳትወዱት አላረጋችሁም። ምክንያቱም ከጌታ ጋር ያለው ሪሌሽንሺፕ የሚመዘነው እዚህ ምድር ላይ በሚገጥመን ደስታና ሐዘን አይደለም። እሱ አይደለም። እሱ እንደማንም ሰው ይገጥመናል፣ እንደማንም ሰው ያገኘናል። ግን ከጌታ ጋር በምንኖር ጊዜ ሁሉ ከጌታ ጋር ያለ ሪሌሽንሺፕ የሚወሰነው በኢየሱስ በራሱ ነው። ምክንያቱም ምን ይላል? እሱንም ምንም ባታዩት ትወዱታላችሁ እና ምን አድርጉ? የልቦናችሁን ወገብ ታጥቃችሁ ኑሩ ይላል። ዛሬ ከሱ ጀምረን ያለን አጭር ጸሎት አድርገን እንጀምር። ጌታ ሆይ እናመሰግናለን በመሐከላችን ስላፈሰስከው የአምልኮ መንፈስ። ስምህ የተባረከ ይሁን። እግዚአብሔር ሆይ አንተ ካልረዳህን ልናመልክህ አንችልም፣ እናውቃለን። ዛሬ ምሽት ረድተህናል፣ አግዘህናል። ስምህ ይባረክ። በፊትህ ያቀረብነው ምስጋና ሁሉ ወደ ማደሪያህ ይግባ። ጌታ ሆይ በዝማሬ ውስጥ የተጸለዩ ጸሎቶች ሁሉ ወደ አንተ ይድረሱ። አሁን ደግሞ ቃልህን እንካፈላለን። የዚህ ቃል ባለቤት የሆን ካንተ የቃልህን ደጆች ክፈትልን። ለእያንዳንዳችን ለነፍሳችን ቀርበ ተናገረን። ይህ ሁሉ ሲሆን ክብር ላንተ ይሆን በጌታ በኢየሱስ ክርስቶስ ስም። እንዳልኳችሁ እነዚህ ሰዎች በህይወታቸው ውስጥ በአንድ መልኩ በህይወታቸው በስጋ ያላዩት ጌታ አለ፣ ግን ደግሞ አግኝቷቸዋል የጌታ ጉዳይ። ጌታ ኢየሱስን በአካል አላዩትም፣ አያውቁትም። ግን ደግሞ ስለ ኢየሱስ ክርስቶስ የሰሙትና ከኢየሱስ ክርስቶስ የተነሳ ያገኛቸው መንፈስ ደግሞ በጣም እንዲወዱት አድርጓቸዋል። እና ጌታን መውደዳቸው የሚገለጠው ምንድን ነው ቢባል ለዚህ ላላወቁት ኢየሱስ ክርስቶስ እየከፈሉት ያለው ዋጋ ነው። ጌታ ምድር ላይ ከምናገኘው ከየትኛውም ነገር ይበልጣል። ታስታውሱ እንደውም ባለፈውም ሳምንት ነግሬያችኋለሁ። ከጌታ ጋር ያለ ሪሌሽንሺፕ የሚለካው በምድር ላይ በማግኘትና ማጣት ስሌት አይደለም። ምላችሁ የገንዘብ የምናም ብቻ አይደለም። የትኛው ምድር ላይ ስለተሳካልን፣ የሆነ ነገር ስላገኘን፣ ስለተማርን፣ ቀለም ስለገባን፣ ገንዘብ ስላገኘን፣ ስልጣን ስላገኘን፣ ሰዎች ስለወደዱን እነዚህን ሁሉ እኮ ሊያደርግ ይችላል ጌታ። አያደርግም አይደለም፣ ግን እሱ አይደለም መለኪያው። እና መለኪያው ምንድን ነው? መለኪያው ዝም ብለን ጌታን መከተላችን ነው። እና ጥያቄ መጣ፣ እንዴ ምን እያልክ ነው? ቆይ እኔ እየደኸየው። አዎ እየደኸየ ጌታ ለኔ ብሎ ከሞተ እንዴት እኔን ደሃ ሰውን ዝም ይለኛል? ኢንፋክት አንዳንዶች እንደውም
ቆረጥ ብለው አይ በክርስቶስ ኢየሱስ ኮንክ ደሃ ልትሆን አትችልም ምን ይላሉ። ትሆናለህ ወንድም አለ። በጌታ መሆን ከዛ የሚያወጣ ቢሆን ኖሮ ደግሜ እኔ ድህነት ወንጌል ሰባኪ አይደለሁም። ከድህነት ለመውጣት ግን መንገዱ አንድ ነው፣ ወጥረ ስራ። በቃ 4 ነጥብ። እኔ አሁን ለምሳሌ ሙትት ብዬ ደክሞኝ ነው የመጣሁት ከቢሮ። ለፓስተር እየነገርኩት ነበር 1 ሰዓት ከ35 ደቂቃ ነድቼ እና እኔ በኢየሱስ ስም የወር ደሞዝ ይግባል ምናምን ደስ ይለኝ ነበር፣ ግን አይገባም። በኢየሱስ ስም ታጥቀ ስራ። ምክንያቱም ዚስ ዴይስ አንዱ ችግር ህይወታችን በጣም እንትን እንዲሆን እያደረገን ያለው ምንድነው ከተባለ የአየር ላይ ያሉ ነገሮች ናቸው። እና አሁን ብሶብን እኮ ገንዘብ ከሰማይ ይወርዳል ምናምን ስንባል ሁሉ እኮ በጣም ማመን ጀምር። እኔ የአዲስ አበባ ሰዎች ደግሞ በጣም ትገርማላችሁ። ከክፍለ ሀገር መጥተው ነው የሚጫወቱባችሁ። ከሰማይ ይወርዳል። አይወርድም። በእኔ ይሁንባችሁ። እግዚአብሔር የኤቲኤም ካርድም የለውም። ጌታ ፋብሪካ የለውም። ጌታ የህይወት ካርድ ነው ያለው። ኢየሱስ ይባላል። እና እሱን ትወዱታላችሁ። እና እየተቸገረ ሲያልፍልንም እያለፈልን ጌታን ካሳለፈልን ነገር በላይ በምድር ላይ ካገኘነው ከየትኛውም ስጦታ በላይ ከሱ በላይ እና ይሄ ቢመጣም ቢሄድም ካንተ ጋር ያለኝ ሪሌሽንሺፕ አይነካም ብለ እንደሱ ነው የሚላቸው ሐዋርያው ጴጥሮስ። ምክንያቱም ለእናንተ የሚሰጠውን ይሄን ጸጋ እኮ እናንተ ጋር ሲመጣ ቀለለባችሁ እንጂ ትዝ ይላችኋል እንጂ እኮ ነቢያት ስለእናንተ የተናገሩት ነቢያት ሊያዩት ተግተው ነበር። እናስ ሊያዩት ግን እድል አላገኙም እና ምን አደረጉ? በሩቅ አዩትና ተሳለሙት። እኛ ጋር አሁን የተገለጠልን ኢየሱስ እኮ ለአንዳንዶች ተራ የሆነባቸው ኢየሱስ እኮ በእግዚአብሔር መንፈስ ተነድተው ሲናገሩ የነበሩ ነቢያት አንድ ጊዜ ኢየሱስ እንዲገባቸው ነፍሳቸውን ይሰጡ ነበር። አንድ ጊዜ። ባለፈውም ሳምንት ትንሽ ነክቼላችኋለሁ። ነብዩ ማን ነው? ካህኑ ስምዖን ታስታውሳላችሁ? ሕፃኑን ኢየሱስ አቀፈውና እንደዚህ አለ፣ አሁን አይኖቼ በሕዝብ ሁሉ ፊት ያዘጋጀውን ማዳን አይተዋልና ባሪያህን በሰላም በቃ ከዚህ በኋላ ምንም አልፈልግም። አራስ ልጅ አይቶ እኛ እኮ አራሱ ኢየሱስ አይደለም የተገለጠልን፣ አዳኙ ኢየሱስ ነው። ሞትን ድል ያደረገው ኢየሱስ ነው የተገለጠልን። በረት ለበረት የሚንከራተት ኢየሱስ አይደለም አሁን የተገለጠልን። እና እነዛ ነቢያት ይሄን የተገለጠላችሁን ኢየሱስን ሊያዩት ያላቸውን ሁሉ ይሰጡ ነበር። እድል ቢያገኙ ኖሮ ነቢያት እንደሱ ይኖሩ ነበር። እና ከነዛ ነቢያት አንዱ የሆነው አብርሃም እንደሱ ኖሯል። ታውቃላችሁ፣ እግዚአብሔር አዘጋጃትን መሰረት ያላትን ከተማ ይጠብቅ ነበርና ይላል መጽሐፍ ቅዱስ። ስለዚህ ምድር ላይ እንዴት ኖረ? እንደ መጻተኛ በድንኳን ኖረ። አብርሃም አብርሃም ባርካለሁ ለበረከት ትሆናለህ የተባለ የበረከት ቁንጮ አብርሃም ምላችሁ። አብርሃም እኮ ተራ ሰው እኮ አይደለም። እንዴ አብርሃም ምንም የለኝም ብሎ ሲነሳ እኮ እቤቱ በግል የሚያዘው 400 ወታደር ያለው ሰውዬ እኮ ነው። አስባችሁታል ምን አይነት ሰው እንደሆነ? ግን እሱ እግዚአብሔር የሰራትንና መሰረት ያላትን ከተማ አየና እዚህ ምድር ላይ እግዚአብሔር ሰጥቻለሁ እኮ ብሎታል። ይሄን የምታየውን ለአንተና ለዘርህ ለዘላለም ርስት አድርጌ ሰጥቻለሁ ብሎታል። ግን ያኛውን ስላየ እዚህ ላይ ከተማ መስራት አብርሃም ደግሞ ገና ለገና ለ100 ዓመት ብዬ ብሎ እኛ ለስንት ዓመት እንደሆነ ማናቀው የሆነች ነገር ለማድረግ ስናጭበረብርና ስንጭበረበር አብርሃም እግዚአብሔር ባርካለሁ ከዚህ በኋላ በኖርኩ በጣም ከኖርኩኝ 100 ዓመት ነው ብሎ እኮ ነው። እና ሐዋርያ ጴጥሮስ እንደዚህ ይላቸዋል ቁጥር 13 ስለዚህ የልቦናችሁን ወገብ ታጥቃችሁ እና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ተስፋ
ጸጋ ፈጽማችሁ ተስፋ አድርጉ። አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ስለሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። እና እንዴት እንኑር? አሰር አድርጋችሁ ኑሩ። ባይዘወይ ወገባችሁን ታጥቃችሁ በመጠን ኑሩ። ምን እያልከን ነው? እያልኳችሁማ ያለሁት እዚህ ምድር ስትኖሩ እንግዶችና መጻተኞች ናችሁ። በሌላ ንግግር ምን ማለት እንደሆነ ታውቃላችሁ? አሁን ትተናል፣ እሱን አንሰብክም። ትሞታላችሁ ማለት ነው። እግዚአብሔር ይመስገን። በእውነት ሁሌ እዚህ መኖር ልክ አይደለም። ሁሌ አስባችሁታል? ኑሮ እንደሱ ቢሆን መወለድ ከዛ ማደግ በቃ ልጅ እንደ ድሉ ያድጋል ተብሎ የኛ ዘመን እንደሱ ነው። ከዛ ትምህርት ቤት መግባት፣ ከዛ መማር፣ ከዛ መመረቅ፣ ከዛ ሚስት ማግባት፣ ከዛ ልጅ መውለድ፣ ከዛ ማሳደግ፣ ከዛ ማርጀት፣ ከዛ በዚህ መሃል ደግሞ ማአት ነገር አለ። ክፍለ ከተማ ትሄዳለህ፣ ገቢዎች ማትሄድበት ቦታ የለም። ባስ ትሰለፋለህ፣ ማአት ነገር፣ ኮንዶሚኒየም መቆጠብ እና ከዛ መሞት ቢሆን አይመርም? እውነቴን እኮ ነው፣ አይመርም? ሐዋርያው ጴጥሮስ ግን የሚለው ኖ ኖ ኖ ኖ አለ። የእናንተ መጨረሻ እንደሱ አለ። እዚህ እንግዶች ናቸው። ክርስቲያን የሚበላው መቼ እንደሆነ ታውቃላችሁ? ምድር ላይ ቤተኝነት ሲሰማው ነው። በቃ ፈጽሞ ኮምፎርተብል ልንሆን የማይገባን ቦታ የት ነው ከተባለ እዚህ ምድር። ይሄን ደጋግሜ እነግራችኋለሁ። ሄዳችሁ ራሳችሁን ስቀሉ እያልኳችሁ አይደለም። ግን ይሄ ምድር ከጌታ ጋር ያለንን ጉዳይ የምናስተካክልበት ድልድይ እንጂ የዘላለም መኖሪያችን አይደለም። ሐዋርያው ጴጥሮስ እና ስትኖሩ እንዴት ኑሩ? እናንተ ምን ሆናችሁ ነው? በመጠን ኖራችሁ እና ቆይ አንተ ምን እያልክ ነው? ነግሬያችኋለሁ። ላስት ዊክ ዋሻ ውስጥ የሚኖሩ ሰዎች ነበሩ። አሁን ዋሻ ውስጥ ኑሮ ይባላል እንዴ? እሱን ምን አስቆጠረህ አለ። ኢየሱስ ክርስቶስ በሚገለጥበት ጊዜ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ሐዋርያው ጳውሎስ አንድ ጊዜ ትዝ ይላችኋል ተናገረ። ሐዋርያው ጳውሎስ በጣም የተማረ ሰው ነው እንደምታውቁት። በጣም መማር ብቻ አይደለም ደግሞ ስልጣንም ነበረው እና ደግሞ ጌታ በአስገራሚ ሁኔታ ነው የተገለጠለት። ከዛ በኋላ ጌታ ከተገለጠለት በኋላ ጳውሎስ በደጅ ያሉ ሰዎች ሲያዩት በእብደትና በጤነኝነት መካከል እንዳለ ነው የሚያስቡት። ወፈፍ ያደረገው ይመስላቸው ነበር። ምክንያቱም እንደዛ የተማረ እንደዛ የተከበረ እንደዛ በቦዲጋርድ የሚሄድ ሰውዬ ቡቱቱ ለብሶ ድንኳን ሲሰፋ፣ ለዚህ ነው አንድ ንጉስ ጋር ሲቀርብ አንተ እኮ ብዙ ዕውቀት ወደ ምን ያደርሳል አለው? ወደ አእምሮ እንትን ያደርሳልና ገብቶናል። አንተ አሁን ተገለጠልኝ ምናምን የምትለው ንፋስ ስበህ ነው እንጂ ያን ያህል ምን ሆነ ነው ስትሉት እኔ እኮ አልናገርም ብዬ ነው እንጂ አለ ጳውሎስ። የዛሬ 14 ዓመት የሆነው ልንገራችሁ። እኔ በስጋ ይሁን በመንፈስ ይሁን የማውቀው ጉዳይ የለም። ሶስተኛ ሰማይ ግን ሄጃለሁ እና ሶስተኛ ሰማይ ሄድኩና አንድ ነገር አየሁ። ምን አየሁ? እዛ በአፍ ሊገለጥ የማይችል እግዚአብሔር ለሚወዳቸው ያዘጋጀውን ክብር አየሁ እና ስመለስ ሁሉ ቀለለብኝ። አየሁ ትልቁ ይኸውላችሁ ምድር ላይ ተጠንቅቀን እንድንኖር የሚያደርገን ብቸኛ ነገር ምን እንደሆነ ታውቃላችሁ? እና ጸሎታችን፣ እኔ የግሌን ጸሎት ነው የምነግራችሁ። ጌታ በሙላቱ ይገለጥልን እና ያስረሳን። በቃ ምንም ትልቅ ሊሆን የሚችል ነገር
እኔ አልፎ መድረክ ላይ ስለ ራሴ ብዙ መናገር አልፈልግም፣ ምክንያቱም ብዙ የሚነገርለት አለ እጃችን ላይ። አንዴ ግን የሆነውን ልገር። እኔ ዶክተር መሆን በጣም ፈልግ ነበር ከድሮ፣ ከልጅነቴም ዶክተር ሆናለሁ እያልኩ ነው የኖርኩት እና አልቀረም ሆንኩ። እና በጣም የምመረቅበትን ቀን እንዴት በኢየሱስ ስም እንዴት እናፍቅ እንደነበር እና ትምህርቴን ጨርሼ የተመረኩ ቀን መጀመሪያ የመጣልኝ ቃል እና ምን ይጠበስ የሚል እምላችሁ ንቄው ምናምን እንዳይመስላችሁ ከልቤ ነው። እና አንድ ድሃ ዶክተር ተጨመረና ምን መጣ? ስንት ዓመት እኮ እንደፈጋው ነው የማውቀው። so what ጳውሎስ ያን ሁሉ ካየ በኋላ ከተማ ላይ ቤት ልስራ ከዛስ እኔ ሳስበው አይልም፣ ግን ሳስበው ጳውሎስ የጻፈውን ነገሮች ከማየት የተነሳ በየስማችን ተዘጋጅቶልናል ምናምን ነው የሚለውና ያየ ይመስለኛል። ጳውሎስ የወልህ በኋላ ስትመጣ እዚህ ቤት ነው የምትገባው ምናምን የተባለ ይመስለኛል። እሱን ካየ በኋላ ድንኳን ቢሰፋ ቤት ተከራይቶ ቢኖር ምንም አልመሰለው። እሱ ሲገባን የኢትዮጵያ ክርስቲያኖች ኮንዶሚኒየም ብንኖር እንትን ሪል ስቴት ብንገዛ በጣም ትልልቅ በጣም ሰፊ የሆነ ምናምን ቢኖርን ምንም አይመስለን። የሚመስለን ኢየሱስ ይሆናል። እንደሱ ሲሆን ደግሞ ህይወት ቀላል ይሆናል። ጌታ እንደሱ ያርግልን። የእውነት እኔ ምኞቴ እሱ ነው። በቃ ሁሉ ነገር እኮ መጨረሻ አለው። ሁሉ ነገር ወደንም ጠላንም አለው። መጨረሻ የሌለው ጌታ ግን አለ እና ሐዋርያው ጳውሎስ እሱን አይቼዋለሁ። አብርሃም ከርቀት አይቶታል። ስምዖን ታቅፎታል። ሌሎች ነቢያት ለእናንተ በክርስቶስ መንፈስ ሆኖ የመሰከሩላችሁ ነቢያት ይሄንን አይተው ተሳልመውታል ተብሎ ተጽፏል። ስለዚህ ነቢያት መጽሐፍ ቅዱስ ላይ የተጻፉልን ነቢያት በጣም ቆራጥ ሆነው መኖር የቻሉት ከዚህ የተነሳ ነው። ትዝ ይላችኋል እንደነ ኤልያስ አይነት። ኤልያስ እኮ ብቻውን ሆኖ 450 የበዓልን ነቢያት ሲገጥም ያየውን አይቶ ነው። እሱ እኮ በወኔ እኮ አይሆንም ታውቃለህ። እንደሱ እኮ አይሆንም። ዝም ብሎ ታየኝ ምናምን። አሁን ያሁኑ ታየኝና ያኛው ታየኝ ይለያያል። ኤልያስ ጌታን ከማየቱ የተነሳ የእግዚአብሔርን ክብር ከማየቱ የተነሳ እንጋጠማለን። 450 ሆነው ቀኑን ሙሉ ሲጨፍሩ እሱ ብቻውን አምላክማ የሆነ ይውረድ ብሎ ብቻው እሱን ሲያገለግል የነበረ ኤልሳዕን ታውቃላችሁ። አገልግሎ ሲያበቃ እጅ መንሻ እንስጥ ሲሉት ለኔ ምን አይነት ንቀት ነው ለኔ እጅ መንሻ የምትሰጠኝ? ዘንድሮ በጣም አድገን ገስታውስ ምናምን ማስከፈል ጀምረናል። ለአንድ ሰው ገስታውስ ካስከፈለ ከጌታ አይደለም ሰውዬው፣ ከአባቱ ከዲያብሎስ ነው። እኔ መካኒስ ያለው መስሎኝ ነው ፓስተር። ለካ ደግሞ ኤጂ ነው ለካ ያለው። አሴምብሊም ቢሆን ከአባቱ ከዲያብሎስ ነው። እግዚአብሔር የሰጠውን ጸጋ መቀለጃ ማድረግ ሲጀምር ሰው እንደነዚህ ካሉ ጋር ህብረት አይኖራችሁ በጭራሽ። መጽሐፍ ቅዱስ ስለነዚህ ሲናገር ሆዳቸው አምላካቸው ክብራቸው በነውራቸው ይላቸዋል። የእግዚአብሔርን ክብር ያዩት ነቢያት ግን ከርቀት አይተው የተሳለሙት ለጌታ ዋጋ መክፈል ያልፈሩት ለምንድን ነው ከተባለ የበለጠ ክብር አይተዋል። ምድር ላይ ሊሰጥ ከሚችል ከየትኛውም ክብር የበለጠ ታውቃላችሁ። ሰው እኔ አንዳንድ የሚያስቁኝ ሰዎች አሉ እና ለምንድን ነው የሚያስቁ ካላችሁኝ አይታችኋል። አሁን ሰዎች ስማቸው ይጻፋል ፐብሊክ ሰርቪስ ላይ ያሉ መንግስት ቤት ምናምን እና ክቡር አቶ እንትና ምናምን ብሎ ይጽፋል ራሱን። how on earth ሰው እንዴት ራሱን ክቡር ብሎ ይጠራል?
የኔ ቢጤው አለ ደግሞ ሊተዋወቅ ሲፈልግ ዶክተር እንትና አባላለሁ ይላል። ብቻውን መቆም ይፈራል፣ ብርድ ብርድ ይለዋል። ግን ይሄም ቢሆን ይበቃል። ይሄም ቢሆን ገደብ አለው። ትናንትና ክቡር የነበሩ ዛሬ እስር ቤት ያሉ ምናቃቸው አሉ። ትናንትና የተከበሩ የተባሉ ዛሬ የተዋረዱ አሉ። እነዚህ ነቢያት ግን በርቀት አይተው ያከበሩት በኋላ ላይ ሐዋርያው ሲጽፍልን ወገባችሁን አስራችሁ ቆፍጠን ብላችሁ በመጠን ኑሩ። ለምን? እዚህ ምድር ላይ እንግድነት ነውና ምንም ቢሏችሁ ምንም አይደለም። ክቡርም ቢሏችሁ ወራዳም ቢሏችሁ ምንም አይደለም። ለምን? እንግዶች ናችሁ። እዚህ ምድር ላይ ይሄ ምድር ፐርማነንት የመኖሪያ አድራሻችን አይደለም። አንድ እሱ ነው የሚለው። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ነውና በኑሯችሁ ቅዱሳን ሁኑ እና የዛኛው ሀገር ዜጋ መሆናችሁ እንዲታወቅ ቅዱሳን ሁኑ። አንድ ጊዜ አሁን በቅርብ አንድ ኢንተርቪው አይ ነበረ እና ልጁ ኢንተርቪው የሚደረገው ወጣት ነው። አይ ዶንት ኖ ፕሮባብሊ በጣም ከሄደ 30 ዓመት ቢሆነው ነው። ትውልደ ኢትዮጵያዊ ነው ግን አሜሪካዊ ነው እና የአሜሪካ ወታደር እዛ ሄዶ ወታደር ሆኗል። እና ኢንተርቪው ሲጠየቅ የአሜሪካ የወታደር ልብስ ለብሷል እና ማረግም አለው ምን እንደሆነ ማረጉ ይባላል እና ይጠይቁታል። አሁን አንተ ኢትዮጵያና አሜሪካ ቢጣሉ ለማን ትሰለፋለህ አለችው። መልሱን ወደ ሰሜን ትቀልጃለሽ እንዴ አላ። ለማን የሚሰለፍ ይመስላችኋል? ተነስቶ ቆመ እንዲህ ብሎ I'm the soldier of the United States of America ብሎ ጮኸባት። አማርኛ ስለተናገርኩ እዚህ መሰለፍ መሰለሽ እንዴ? አንተ በኑሯችሁ ቅዱሳን ሁኑ ሲባል የጌታን ቅድስና የምንገልጥበት ፐርሰናሊቲ ያስፈልገ የትም ብንሆን ምክንያቱም እሱ ቅዱስ ነው እና መታወቂያችሁ ምንድነው? መታወቂያችን ቅድስና ነው። እና ሐዋርያው ይህን ካረጋችሁ በእንግድነታችሁ ዘመን በፍርሃት ትኖራላችሁ። ይህን የሚላቸው ሰዎች እንደኔና እንደናንተ አድራሻ ኖሯቸው እንደዚህ ተደላድለው እኮ የሚያመልኩ አይደሉም እኮ። የሚገርመው ፓርት እሱ ነው። ታውቃላችሁ ድሮ ደብዳቤ ሲጻፍ ለቤተ ክርስቲያን በቤተ ክርስቲያን ባሉበት ሲደርሳቸው ይገለበጥና ደግሞ ወደ ሌላው ይሄዳል እና ከወንድማችን ከጳውሎስ የተጻፈ ደብዳቤ አለ ተብሎ ከየዋሻው ተሰብስቦ እኮ ቢነበብላቸው ሰዎች ናቸው። እና ዋሻ መኖራቸው ያልበቃ ይመስል አይ እናንተ አርፈ ተቀመጥ፣ አርፈ ዋሻ ተቀመጥ፣ በቃ በእንግድነታችሁ ዘመን በስርዓት አንዳንዶች እዚህ የምናጉረመርመው ጌታ ሆይ ለኔ እንትን ምና አርፈሽ ተቀመጪ እንላለን። ጌታ ሆይ እኔ ጋር ሲደርስ ነው እንዴ እንትና ምን አገባሽ? ስነ ስርዓት ይዘሽ በጌታ ሰላም ኑሪ። አሜን። ክርስትና እንደሱ አይነት ቁርጥ ያለ ነው። እኔ አይደለሁም እኮ እኔ በጣም አሪፍ ስለሆንኩ እኮ አይደለም እላችሁ። እሱ ግን በቃ ቃሉ እንደሱ ነው የሚለን። በዚህ ምድር ስትኖሩ እንግዶች ናችሁ። እናስ በእንግድነታችሁ ጊዜ በፍርሃትና በቅድስና ኑሩ። በቃ ሌላ ምንም የለም። ልክ ሰው ቤት እንዳለ እንግዳ ታውቃላችሁ። ሰው ቤት ሲሄድ ታውቃላችሁ አይደል እንዴት እንደሚኖር። ቤታችን እንደምንሆነው እንትን አንልም። በጣም የማይጣፍጠንን ምግብ ሁሉ እንበላለን። በስማም ሲጣፍጥ ምናምን ብለን ውሸታችን። ምክንያቱም ሰው ቤት ነው ለሁለት ቀን ኢትስ ኦኬ። የማንወደውን ምግብ እንበላለን እና የማይመች አልጋ ላይ እንተኛለን። ለምሳሌ ገጠር ምናምን ስንሄድ ሄዳችሁ ማታውቁ ለምሳሌ አትሞክሩ። አልሄዳችሁም እንዴ? በጣም እኮ የማይመች ነገር ላይ ያስተኙናል።
እና ጠዋት በቃ የተኛውበትን አናውቅም ምናምን ብለን እነሳ እንዳይሰማቸው እንጂ እኮ ሶስት አራተኛው ሌሊት ሳንተኛ ነው ያደርነው። ግን ምንን እያሰብን ነው? ለአገልግሎት ዓርብ ዕለት ሄደን የምንመለስበትን ሰኞ እያሰብን ሰዎቹን አናስቸግርም። ኢትስ ኦኬ። እኔ በጣም ገጥሞኝ ያውቃል እንደሱ የመጨረሻ ሩቅ ቦታ ሄጄ ከዛ አገልግለን ስንመጣ አተር ሰጥተውን የመጨረሻ አሞኝ አደርኩ እና እንዴ ነው ኧረ ጧት አገለግላል ምን ችግር ብዬ እኔና ጌታ ነን የምናውቀው እንዴት እንዳደርኩ። ለምን ሰኞ ዕለት መለሰኝ ለምን አስጨንቃቸዋለሁ? በቤቴ ግን የአተር ንፍሮ ቢሰጡኝ ሶስተኛው ዓለም ጦርነት ከኔ ቤት ነው የሚጀመረው። ለምን እንግዶች ናቸው። እቺ ምድር በጣም ብዙ የማይመቹ ነገሮች ይዛት መጣና ኢትስ ኦኬ። እና ጌታ እኮ ሰኞ አይደል ያልኳል እንዴ አሁን እኛ እንድንል የሚለው ቃሉ የሚለው ላይ ቆሜ ደግሞ ለ80 ዓመት ብላችሁ አው ሩቅ ነው አይደል 80 ግን ደግሞ ግማሾቻችን እኮ ግማሹን ሄደነዋል። አሁን እኔ የምለው ደግሞ ለ30 ምናምን ዓመት ነው። እና እንዴት እንኖር? ሁሌም ላይ ያየን በኋላ የሚመጣውን ክብር እያየን በጣም ብዙ የማይመች ነገር አለ እና ካዱት ነው የሚለን መጽሐፍ ቅዱስ ነው። ካዱት አይደለም እና ዊዝ ፐርፐዝ ኑሩ፣ በዓላማ ኑሩ። ስለ ካዳችሁት የሚካድ ነገር የለም። መድረክ ላይ ቆመን እንደሱ ደግሞ እንል ነበር። እስቲ አጠገብ ያለውን ሰው እንዴት እኔ እሱን ቴክኒክ አላውቅበትም። ሰው ምን ያደርጋ አትየው በቃ በኢየሱስ ስም ጌታ ይታያል። ግን ደግሞ ልባችንን ጌታ ላይ ተክለን ስንመላለስ እና ዓላማ ሲሆን ወስነን ሲሆን ሌላው ነገር ስለማያገኘን እኮ አይደለም እያገኘን ግን የበለጠ ነገር አለ ከፊታችን። እሱን ነው የሚለው መጽሐፍ ቅዱስ። እሱን እያያችሁ ስትኖሩ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እና ከአባቶቻችሁ የወረሳችሁት ኑሯችሁ ይሄ በወርቅና በብር የሚለካው ነው አይደለም። ባይዘው ዛሬም አልተለወጠም። የክርስቲያን ሕይወት ምድር ላይ በሚያገኘውና በሚያጣው ነገር አይለካም። እንዳትሸወዱ፣ አይለካም። እንትን የውሸት ማሳጅ ልሰጣችሁ አይደለም። በቃ ዛት ኢዝ ዘ ፋክት። የሚለካው ሕይወታችን በውስጣችን ባለው መንፈስ ልክ ነው። ሕይወታችን የሚለካው በወደደን በወዳጃችን ልክ ነው። ኪሴ ውስጥ ባለው ነገር እንዴት ይለካል? ምል ጌታ እንዴት ምድር ላይ ልናገኝ በምንችለው ነገር ይለካል? እንዴት ይለካል? ምላችሁ ነውር እኮ ነው። ነውር ነው። አያስፈልገንም እያልኩ አይደለም። አምሹር ይገባችኋል የምለው ነገር ስለሚያስፈልገን ነው የምንሰራው፣ ስለሚያስፈልገን ነው ገንዘብ የምናገኘው። መለኪያ ግን አይደለም ልላችሁ ነው። እና ያላገኘ ጌታ አብሮት ላይኖር ነው እንዴ? እንደሱ እኮ ስንል ያንን ነው የምንለው። እና ሐዋርያው ጴጥሮስ ይላችኋል ከአባቶቻችሁ እንደወረሳችሁት በሚያልፍ ኑሯችሁ በሚያልፍ ወርቅ ወይም በብር እንዳይሆን ተጠንቀቁ። ምንም ምድር ላይ የሚገኝ ወርቅና ብር ብቻ ሳይሆን ምንም ነገር ብቻ ሳይሆን ለምን እንዴና ምን እንሁን? ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ምን የከበረው ደሙ በሱ ነው የምትለኩት። በደሙ ልክ ነው የምትኖሩት። በወደዳችሁ ልክ ነው። ታውቃላችሁ አንዳንድ ቦታ በጣም ከባድ የሆኑ ቢሮዎች ለምሳሌ አሉ። ታውቃላችሁ አይደል? በጣም ከባድ የሆኑ በጭራሽ መግባት የሚያስቸግርባቸው በተለያየ ምክንያት እና ሄዳችሁ መታወቂያ አውጥታችሁ እኔ ብዬ አውቃለሁ እኔ እኮ ዶክተር ነኝ እና ተብዬ አውቃለሁ እና እኔ ምን ላድርግ ይሆን እንደው እኔ ያዝኑልኛል ብዬ
ከዛስ እዛ ቢሮ የሚሰራ ሰው ጋር ስልክ አውጥቼ እሱ ሰውዬ ለጥበቃው ከዛስ ጥበቃው ወዲያው ምና ያለኝ ሰውዬ ጌታዬ መኪናው ጥላ ስር ይሻሎታል እያለኝ ለኔ እኮ ለመኪናዬ ለምን እማቀው ሰውዬ እንዳልኳችሁ እኮ እኔ እኮ ትልቅ ሰው የሆንኩ ይመስለኝ ነበር። ለዛ ጥበቃ ግን ጉዳዩ አይደለም። ህይወት እንደሱ ነው። ክርስቶስ ከኛ ጋር ሆኖ እሱ በእኛ ህይወት ሲገለጥ ጥላ ስር ምናምን የምትባለው ያኔ ነው። እስናተ ባውታስ እኛ ምንም አይደለንም። ምንም ብንሆን ምንም ብናገኝ የትም አንደርስም። ቢኮዝ የምናገኘው ነገር በሙሉ እንግድነት ከተባለው ከዚህ ምድር አያሻግርም። ይሄ ኢየሱስ ግን ያሻግራል። ታስታውሳላችሁ ጌታ ኢየሱስ ክርስቶስ በጣም እኔ ከታሪክነቱ አንፃር በጣም የሚገርም ብዙ አሉ መጽሐፍ ቅዱስ ግን ከነሱ ውስጥ አንዱ ከጌታ ከኢየሱስ ክርስቶስ ጋር አብሮ የተሰቀለው ሰውዬ ሁለት ትዝ ይላችኋል። እና ከግራና ከቀኝ ተሰቅለው ሁለቱም ኢየሱስ ክርስቶስን አናግረውታል። አንደኛው ኢየሱስ ክርስቶስን ተችቶታል። እንዴ አንተ የእግዚአብሔር ልጅ ነህ አላሉም እንዴ? እና ከኛ ጋር ተሰቀልክ ብሎት ዝም ብለው ነው። እስቲ እንደውም ጉድ አድርግ እስቲ በቃ ይሄን ህዝብ እስቲ በቃ አስደምመው ዝለልና እኛንም አዘልለና ህዝቡ ጉድ ይበል ሲል ሌላኛው መለሰ አንተ መስቀል ላይም ሆነ ዱርዬነት አይለቅም። ባይዚው አንዳንዱ ዱርዬነት እንደሱ ነው። በበረኪናም በምንም አይለቅም። እና እኔና አንተ እኛ የእጃችንን ያገኝ ምን እንደሆኑ አይናገርም። ግን አንደኛው እንዳመነው ለሞት የሚያበቃ ወንጀል ግን አላቸው። የኛን ተዋለ ይሄ ሰውዬ የእግዚአብሔር ልጅ እንኳን ባይሆን ከኛ እኩል መሰቀል አልነበረበትም አለና ወደ ኢየሱስ ዞሮ ጌታዬ በመንግስት ስትመጣ ታስበኛለህ አለ። የሚገርመው ኢየሱስ ክርስቶስ እየሞተ እያቃሰተ ስመጣ አይደለም አለው ዛሬ በገነት ከኔ ጋር ትሆናለህ። መስቀል ላይ ሆኖ ገነት ቀጠሮ ሰጠው። ይኸውላችሁ ምድር ላይ ተጀምሮ ምድር ላይ የሚያልቅ ነገር የህይወታችሁ ዓላማ አታርጉ። ቢኮዝ ያልቃል። ጌታ ዓላማችን የሆነው ምድር ጀምሮ ገነት ስለሚጨርስ ነው። ሐዋርያው እነዚህን ሰዎች ቻሌንጅ የሚያደርጋቸው ከዚያ ተነስቶ ነው። ምንም በቃ ደግሞ እንዳይቀልባችሁ ዝቅ ብሎ ሲናገር አሁን እኔ የምናገረውን ነገር ይናገራል። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለና ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። ምን ይውላችሁ በቃ ይሄ የነገሯችሁን ነገር ይሄ ምድር ላይ የሚቀረው በሙሉ እንደ ሳር ነው። እናስ ሳሩ ይጠፋል እና እያለ ያለው በምሳሌ ነው እየነገራቸው ያለው። በጣም የሚያምረው አበባነቱ ይረግፋል። ታውቃላችሁ ሰው እንደሱ ነው። ወደ ደም ጠላ ሰው እንደሱ ነው። የትኛው ባለበት ስታተስ የሚቆይ የለም። የፈለገ ለመቆየት ቢሞክር ምንም ነገር አይሰራም፣ ከስልጣን አይወርድም፣ ገንዘቡ አያልቅም ምናም ቢባል ባዮሎጂ ስራውን ይሰራ ያረጃል። ማርጀት ብቻ አይደለም ይሞታል። እዚህ ነው እያንዳንዱ ይሄ የተፈጥሮ ህግ ነው። ሁሉም ስፍራ ይለቃል። እና እንዴት እንኑር? ስፍራ የማይለቀው ላይ ተጣበቅ። ጌታ እንደሱ ነው። ለዚህ ነው በእንግድነታችሁ ዘመን ያኛው የዘላለም ነው፣ ይሄ ቴምፖራሪ ነው፣ የጊዜው ነው። ከአባቶቻችሁ በወረሳችሁት አይደለም።
ወርቅ ብር እያለ የሚነግራቸው የሚታይ ነገር ነው። እምነት ግን የማይታይ ጉዳይ ነው። በቃ ለብዙ ሰዎች ግራ የሚገባቸው የኛ አሁን ላይ በጣም ብዙ ክርስቲያኖች እየተሸወዱ አሁን በሚታየው በወርቅና በብር እየተሸወዱ ጌታን በህይወታቸው ማሳየት የደከማቸው ሰዎች የደከመን ወይም እነሱ ላይ ብቻ ጣት እስከመጠቆም እንደሱ የሆኑ አሉ። ታውቃላችሁ በጣም ኮመን ሆኗል። ክርስቲያን ሆኖ ክርስቲያኖች የማያደርጉትን ነገር ማድረግ በጣም ኮመን ሆኗል መሀላችን። ሰው ክርስቲያን ሆኖ ለምሳሌ ጉቦ ሲቀበል ምንም አይመስለውም። ምንም ክርስቲያን ሆኖ አሁን ሲጠጣ ምንም አይመስለውም። ዝሙት እንደውም መዝናኛ ነው። እና ነውረኛ በሆነው ከአባቶቻችሁ በወረሳችሁት እናም በእሳት ቢፈተን የሚቃጠለው በብርና በወርቅ እንደተሰራው እንዳይሆን እና እነዚህን ሰዎች እንደሱ እንዳትሆኑ። እና ታዲያ እንዴት እንሁን? አሁን የተወለዳችሁት ባይዘው ከማይጠፋ ዘር ነው የሚለው ቀላል እንዳይመስላችሁ። እኔ አንድ ጊዜ ሳላስብ ከአንድ ሰው ጋር ክርክር ገባሁና ከማይሆን ሰው ጋር ነው የገጠምኩት። በጣም አዋቂ ከሆነ ሰው ጋር ገና ያኔ ማስተርስ ተማሪ ነበርኩ እና የምማረው አንትሮፖሎጂ የሚባል ትምህርት ነበርና በሆነ ነገር ያው ታውቃላችሁ ያመልጣችኋል ክርስትና ክላስ ውስጥም እንዴት አድርጌ እንደሆን ስለ ዘላለም ህይወት እንዳወራው አሁን ታሪኩ ትዝ አይለኝም። እና አስተማሪ ግን ተበሳጨ። አንተ ቆይ ግን ከምር ነው እንዴ ታምናለህ እንዴ በዘላለም ህይወት አለኝ። አምናለሁ ከምር እውነት ለመናገር እኔም ከምሩ የማያምን ሰው ሲገጥመኝ ገርሞኛል። እውነቴን ነው። እና በኋላ ሳላስበው የልጅነትም እልህ ምናምን ክርክር ውስጥ ገባ። እንዴት ይሄን የመሰለ ጭንቅላት ይዘህ እንዴት እንደዚህ ስቱፒድ ትሆናለህ አለኝ። ይሄን ቃል ተጠቅሞ አይ አንተም እኮ ታምናለህ ጉዳዩ የምናምነው ነገር ነው የሚለያየው። እንዴት ምንድነው አላምንማ። አንተ የዘላለም ህይወት የለም ብለህ ታምናለህ በግልባጩ፣ እኔ ደግሞ አለ ብዬ አምናለሁ። እና የሁለታችንም እኮ እምነት ነው ባይዘው። እና እኔ ኢየሱስ ክርስቶስ የሚባል ወደ ዘላለም ህይወት የሚያስገባ አለ ብዬ አምናለሁ። አንተ ደግሞ ኢየሱስ አንድ ጎረምሳ ነው ብለህ ታምናለህ። እና ልዩነታችን እሱ ነው እኮ። እንዴት እንደዚህ ስቱፒድ ትሆናለህ ሲል እኔ ይቅርታ እኔ ስቱፒድ የሆንኩ አይመስለኝም። ምክንያቱም የለም ብዬ ከሚኖር አለ ብዬ ባይኖር ይሻለኛል። የዘላለም ህይወት ካለ እኔ እገባለሁ፣ ምንም ጥያቄ የለውም። አንተ አትገባም ማለት የሚገርመው አበደ ሰውየው። እንዴት አትገባም ትለኛለህ? ምን አናደደህ የለም ስላልከው ህይወት? እንደሱ እኮ ነው። እና ሐዋርያው የሚላቸው እናንተ የዘላለም ነው ህይወታችሁ። እናስ ለዘላለም የተጠራችሁ ሰዎች በምድር ላይ በእንቅፋት አትያዙ። ለምን ሌላ ቦታ ላይ ሲነገር ሲገለጥ ይላቸዋል። ለክብርና ለምስጋና ትሆናላችሁ። የሚገለጥበት ጊዜ አለ። ይሄ ጌታ እንደተሰወረ አይኖርም። እያንዳንዱን ቀን በጨመርን ቁጥር ወደ ጌታ መምጣት እየቀረብን ነው እየሄድን ያለ ነው። ታውቃላችሁ አሁን ላይ እስከዛሬ በምድር ላይ ከተነሱት ህዝቦች ሁሉ ይልቅ በጌታ ምጽአት ደጃፍ ያለ የኛ ትውልድ ነው እንደምታውቁት። እና በጣም ደስ የሚለው ሌሎች አማልክት በሙሉ ብዙ የኢየሱስ ክርስቶስን የሚመስል ነገር ይናገራሉ። ታውቃላችሁ ብዙዎቹ ከድንግል ተወልደዋል ምናምን ይላሉ። የራሳቸውን ሰዎች አስተምህሮቻቸውን መጽሐፎቻቸውን ብታዩ ብዙዎቹ ከመጽሐፍ ቅዱስ የተቀዱ ነው የሚመስሉት። ባይዘወይ ከኛ ጋር የማይስማማ አስተምሮ ጥቂት ነው ያላቸው። የጠላት ቢራባ ብለው ቢጠማ ጠጣው ምናምን ታገኛላችሁ። የቡዲዝም ላይ ታገኛላችሁ፣ የሽንቶይዝም ላይ የማታገኙበት የለም። እስልምና ላይ አለ ይናገራል። እና የጀመሯቸው ሰዎች ሞተው ተነስተዋል ምናምን ብለው የሚያምኑ አሉ። አሁን ላይ ታውቃላችሁ እንደውም አንድ ክሪስ ኤንጅል የሚባል ሰውዬ እንደውም እኔ እነጠቃለሁ ሁሉ ብሎ እሱ ሰውዬ እኔ የምፈራለት አንድ ቀን ከግራቪቲ ውጪ ሆኖ ግን ሲንከራተት እንዳይኖር ነው አየር ላይ። ተሳስተው ግን ያላሉትን ልንገራችሁ። ተሳስተው የትኛውም አምላክ ተመልሼ እመጣለሁ አላለ። አንድም አምላክ
ስለመጨረሻው ሲወራ በደምሳሳው ያልፉታል። የኛ አምላክ ግን ተመልሼ እመጣለሁ ብቻ አይደለም ያለው፣ በአምባ ላይ ፈረስ ተቀምጦ በመላእክት አለቆች ታጅቦ በጭኖቹ ላይ የጌታዎች ሁሉ ጌታ የነገስታት ሁሉ ንጉስ የሚል ተጽፎ አይን ሁሉ የወጉትም ሁሉ ያዩት ጌታ ኢየሱስ ቤተ ክርስቲያንን በክብር ሊነጥቅ ይመጣል። አሜን። መጽሐፍ ቅዱስ የተባረከው ተስፋችን የሚለው እሱን ነው። ሐዋርያው የሚነግራቸው እሱ የተወለዳችሁት ከሚጠፋ ዘር አይደለም። ጌታ ኢየሱስም አስተምሯል እኮ ስጋን መግደል የሚችሉትን አትፍሯቸው፣ አይገሏችሁም እኮ አላለም። ይገሏችኋል። ከዛስ አትፍሯቸው። ለምን? እነሱ እዚህ ጋር ሲገሏችሁ እኔ ከሞት ባሻገር እቀበላችኋለሁ። አትፍሯቸው እምላችሁ የማይሆን እንትን ማሳጅ አይደለም እየሰጠ ሊያባብላቸው የሚሞክረው። በዓለም ሳላችሁ መከራ አለባችሁ። አሁን ነው እቺ እንትን በጣም ኩዊክ ፊክስ የሆነ ትምህርት ማስተማር የጀመርነው። ይኸውልህ ጠንካራ ክርስቲያን ከሆንክ እንደውም እርግጠኛው ነኝ ልንገርህ ፍዳ ነው ህይወትህ። ምክንያቱም ከዓለም ሲስተም ጋር አትስማማም። እናስ ይጠሉሃላ። በእርጥብ እንጨት እንደዚህ ካረጉ በደረቅ እንጨትማ ብሏል ኢየሱስ ክርስቶስ። እኔን ከጠሉ እናንተንማ ምን እንደሚያደርጓችሁ አላቅላችሁም አላለም። አላቅላችሁም እንኳን አላለም። ግን እኔን ካደረጉ እናንተ ላይ ባሰ ይመጣል። አሁን ላይ መድረክ ላይ አጉል ለማሳመር የምንናገረው ነገር እና በጌታ ከሆንክ ከፍታ ነው አትበርም። ይኸውልህ ተሰልፈህ በታክሲ ግማሹን በእግር ግማሹን በባስ መኪና ከገዛ ምንም መብረር የለም። ጸጥ ስነ ስርዓት ይዘው በቃ ውሸት ነው። በጌታ ከሆንን ከሌሎች የሚለየውን ነገር ልንገራችሁ። በጌታ ስንሆን ሰላማችን እንደ ወንዝ ይበዛል። አሜን። ሰላም የሚደረግ በሌለበት የክርስቶስ ሰላም ይቆጣጠረናል። አሜን። እሱ የተለየን ያደርገናል። እንደማንም ሰው ሊርበን እንችላለን። በመራብና በመጥገብ ግን ደስታችን አይመጣም። በጌታ ስንሆን የክርስቶስን ተስፋ እያሰብን ጌታን እያሰብን ደስ ይለናል። አሜን። በመምጣቱ ተስፋ እንጽናናለን። ሌላ ሰው እንደሚቸግረው ድብና እንደውም የባሰ ይቸግራል። አትሰርቅማ ይቸግራል። ምን ይገርማል? ያማል እና ሲጸለይል ወይ ትድናለህ ወይ አድንም። ግማሹ ሆስፒታል ይሄዳል ወይ ይገኝለታል ወይ አይገኝለትም። ይኸውልህ ጳውሎስ ካልተገኘለት ላንተ ላይገኝልህ ይችላል። ይሄ በክሪም እየቀባን የምናስተምረው ወንጌል ቆሟል። በቃ የትም አያደርስም። አንድ ነገር ግን እንለያለን። ሰላማችንም ሆነ ደስታችን እነዚህ ነገሮች ላይ ዲፔንድ አያደርግ። ጤነኛ ስንሆን ደስ የሚለን ትንሽ ሲያመን የምናቀዘቅዝ አይደለንም። በነገር ሁሉ ይገፉናል እንጂ አለ ጳውሎስ አንወድቅም። ይጠሉናል እንጂ ምን ያመጣል? ለምን? ጉዳያችን የተያዘው እዚህ ምድር ላይ አይደለም። ዛሬ ምሽት እምላችሁ እሱን ነው። እና እንዴት እንኑር? ወገባችሁን ታጥቃችሁ ኑሩ። የምኞት ማስተካከያ አድርጉ። ባይዘው የሚያምን ሰው ከማያምን የሚለይበት አንዱ መለያው ምኞት ነው። ውስጣችን ያለው ነገር ማንነታችንን ይገልጠዋል። ታውቃላችሁ ጌታ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉና እዚህ ምድር ላይ ስትኖሩ ምኞታችሁ ቲዩን አፕ ይሁን፣ ይስተካከል። በየቸርቹ ያለ አንድ ኮምፓሽን የሚባል ፕሮግራም አለ እዚህ እና የኮምፓሽን ፕሮግራም አንድ እኔ አጥቢያ ላይ የሆነ ነገር ልንገራችሁ። እነዚህ ልጆች ይረዳሉ አይደል? ቤተሰብ እዛ ሰምዌር አላቸው የሚረዷቸው ወይ አሜሪካ ወይ ምናምን እና ለልጆቹ ቋሚ ገንዘብ ለፕሮጀክቱ ይሰጣል። በዛ ትምህርት ቤት ይሄዳሉ። ታውቃለህ
አንዳንድ ጊዜ ስፔሻል ጊፍት ይሰጧቸዋል ልጆች እና የፈለጋችሁበትን አርጉበት ምናምን ብለው እና ከዛ በፊት ግን አንዳንዶቹ ወላጆች ልጆቹን በሶሻል ወርከሮቹ ምናምን ያሰልላሉ ለመርዳት ምንድነው የሚፈልገው ምን ላርግለት ምናምን ብለው እና እኔ ማገለግልበት ወይ ማባል የሆንኩበት ቤተክርስቲያን አለ የኮምፓሽን ፕሮጀክት እና አንድ ልጅ የሚረዱት ሰዎች አይ ቲንክ በጎች ገዙለት መሰለኝ ቤታቸው ትንሽ ወጣ ይላል ወደ ገጠር እና የመጀመሪያ ጊፍት ለሱ ነው የመጣው ከፕሮጀክቱ ከዛ ለሌላኛው ሊመጣ አይነትና ሶሻል ወርከሩ ይጠይቀዋል ለሚጠይቀው እሱ ቀስ ብሎ ስታድግ ምን መሆን ነው የምትፈልገው ይላልና ሰው ሁሉ ተዘጋጅቷል በቃ በግ እንደተገዘና ከጠየቋችሁ ምናምን ብለው ወላጅ ነግሯቸዋልና ስታድግ ምን መሆን ነው የምትፈልገው ሲለው በሬ አለ በቃ ሞልተው ነው እየሄላኩት ክርስቲያን የሙሌት ማስተካከያ ያስፈልገዋል የራሳችንን ምን መዝንበት ጉዳይ እሱ ነው ብላችሁ እድል ብናገኝ ምንድነው ምናምን እግዚአብሔር የምትፈልጉትን ነገር እጃችሁ ቢያስገባ ምንድነው የምትሆኑት ይሄ አሁን ለሰው አይነገርም ግን አሜን ከራሳችንና ከህሊናችን መደበቅ አንችልም እና ምኞታችን ዋነኛው ጉዳይ ምንድነው አንዳንድ ጊዜ እንትን ነው ጌታኔ በጣም ብዙ ብር ቢሰጠኝ በቃ ለአገልግሎት ምናምን ይሁን አትሰጥ እውነት ይሁን ጌታ ብዙ ብር ቢሰጥ እንደውም ትቀራለህ ከቸርች ለዚህ ነው የማይሰጥ ስለሚወድህ ከቸርች ከምትቀርበት እንዲሁ ያነከስክ እንድትኖር ብዙ ብር ሲያገኝ የሚሰጥ ያስታውቃል አሁን ያለውን ይሰጣል እና ምንም መንፈሳዊ ቅባት ምና አያስፈልገው በቃ ብዙ ብር ብትሰጠኝ መኪና ገዛለሁ ብትሉ ወይ ሰጣችኋል ወይ አይሰጣችሁ ምን አታገላችሁ መልሱ ከሁለቱ አንዱ ነው ምኞታችን ምንድነው ውስጣችን ምንድነው እቤት ገብታችሁ እሱን በጣም እንድታስቡ ፈልጋለሁ ሪሊ የምንታወቀው በሱ እንዳልኳችሁ ብዙዎቻችን ተፈትነን እየወደቅን ያለነው በዚህ ዘመን ታውቃላችሁ የኢትዮጵያ ቤተክርስቲያን በመከራ ተፈትና አልወደቀችም በመከራ በስታለች የኢትዮጵያ ቤተክርስቲያን ስትዘጋ ዳታዎች የሚያሳዩት ወደ 2% አካባቢ ነበር ያማኝ ቁጥር ደርግ ወድቆ ቤተክርስቲያን ስትከፈት ወደ 12% አድጓል ማደግ ብቻ አይደለም ኳሊቲ ያላት ቸርች ነበረች ወጣችሁ አሁን ደግሞ በነጻነት ዘመን ስንኖርና እግዚአብሔር በሮች ሲከፍቱልን ደግሞ የደለቡ ሌባዎች እኛ መሃል ላይ ያሉት በቃ አንድ የሌብነት ውድድር ቢጀመር የሚያሸንፉት የጉቦ ቢጀመር እዚህ ቸርች የሉም አቃለ እና ይሄ እንትን አበሳጫችሁን ብዬ ነው ምናገር ካበሳጫችሁ እንግዲህ ለምን እንደተበሳጫችሁ እናንተ ታውቃላችሁ መለየት አቅቶናል በጣም ተቀላቅለናል እና ይሄን ሁሉ አርገን እኮ የምናረገው ነገር እኮ ይታወቃል G+2 ቤት እንሰራለን ወይ እንገዛለን ከዛ መኪና እንገዛ ከዛ በኋላ ምን ባይዞ እሱን መጠየቅ መልመድ አለብን የሆነ ነገር ሲሆንልን ከዛስ ብላችሁ መጠየቅ ለማለት እና የምኞት ማስተካከያ በጣም ያስፈልገናል ዛሬ ምሽት መልእክት የሱ ነው የልቡናችሁን ወገብ ታጥቃችሁ ይላልና ምኞታችሁን አስተካክሉ እናስተካክል እናንተ ብቻ ሳትሆኑ ሁላችንም የምናገለግለውም ሰባኪውም ተሰባኪውም ምክንያቱም ኢየሱስ መምጣቱ አይቀር ሲመጣ ሐዋርያው ዮሐንስ እንደዚህ አለ ታውቃላችሁ ሐዋርያው ዮሐንስ መከራውን የበላ ሐዋርያ በጣም የተሰቃየ ሌሎቹን አንዴ ወይ አንገታቸውን ቆርጠው ወይ ሰቅለው ምናምን ይገድሏቸዋል ዮሐንስን እንደሚባለው የፈላ ዘይት ውስጥ ከተው አውጥተውት ከዛ በህይወት ኖሯል ፍዳውን በልቷል ሰው ይስቅበታል አርጅቶ ነው የሞተው ምን ሆነ ነው አንተ እንደዚህ እስክትመላለጥ ድረስ ሲሉት እንዲህ አለ አሁን ምን እንደሆነ አይታወቅም ዳሩ ግን እሱ ሲገለጥ ያኔ ፊት ለፊት ስናየው እሱን እንድንመስል እናውቃለን እናንተ የምታውቁት ይሄ ሰዓት የበላውን ዮሐንስን ነው አይደለም
ኢየሱስ እስኪመጣ ጠብቁ። እሱ ሲገለጥ ዮሐንስ ኢየሱስ እንደሚመስል ታያላችሁ። ዛሬ ምሽት እሱ ነው ብላችሁ የልባችን ናፍቆት እሱ ይሆንልን። እንጸልይ። ጌታ ሆይ ደግመን እናመሰግንሃለን። ስምህ ይባረክ። አንድ ጸሎት በዚህ ምሽት በፊትህ እናቀርባለን። ጌታ ሆይ ለአንተ ጉዳይ ጨካኞች አድርገን በሕይወታችን ላይ ማብዛት ያለብንን እንድናበዛ፣ መቀነስ ያለብን እንድንቀንስ፣ ምኞታችን ጤነኛ እንዲሆን ጌታ ሆይ የምንመኘው የሚያረካን ነገር ከምድር ውጪ እንዲሆን በዚህ እንድትባርከን ዛሬ ምሽት እንለምንሃለን። መጽሐፍ እንደሚል የልቦናቸው አይኖች ሲበሩ እንደሚል ጌታ ሆይ የልቦናችን አይኖች በኢየሱስ ክርስቶስ ስም ይብሩልን። ሕዝብህን ባርክ። ከጸጋ ውጭ አንችልም። ስለወሰንን ስለጻፍን ምን ስላልን አይሆንም። ጸጋ ሲመጣ ማንችለውን ያስችላል። ዛሬ ጸጋ ይለቀቅልን። ተባረክ በጌታ በኢየሱስ ክርስቶስ ስም።